የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ከፌደራል መንግስት ጋር ለመወያየት አዲስ አበባ ገቡ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ትላንት ከመቀሌ ተነስተው አዲስ አበባ ገብተዋል። ፕሬዝዳንቱ ከፌደራል መንግስት ጋር ለሚደረገው ውይይት ልዑካን ቡድን እየመሩ አዲስ አበባ ማቅናታቸውን የትግራይ ጊዜያዊ አስተዳደር ቢሮ ባወጣው አጭር መግለጫ አስታውቋል። ቢሮው ትላንት ከሰዓት በኋላ በይፋዊ ማህበራዊ ትስስር ገጹ ላይ ባወጣው መግለጫ እንዳመላከተው የጉብኝቱ ዓላማ ከፌደራል ባለስልጣናት ጋር አጠቃላይ ጉዳዮች ላይ ለመወያየት ነው። ይሁን እንጂ መግለጫው ስለ ውይይቱ ዝርዝር አጀንዳም ሆነ ሌተናንት ጀነራል ታደሰ ወረደ የሚያገኟቸውን የፌደራል መንግስት የስራ ኃላፊዎች ማንነት አልጠቀሰም። ጉብኝቱ የሚከናወነው በትግራይ ለ2 ዓመታት ያህል የዘለቀው ጦርነት ያበቃበት የፕሪቶሪያ የሰላም ስምምነት ከተፈረመ 3 ዓመት በያዘበት እንዲሁም በሰሜን ኢትዮጵያ ያለው ፖለቲካዊና የጸጥታ ሁኔታ አሁንም እርግጠኝነት የጎደለው ሁኔታ ላይ ባለበት ወቅት ነው። ምንም እንኳን ስምምነቱ መሰረታዊ አገልግሎቶችን መልሶ መጀመርና የክልሉን ጊዜያዊ አስተዳደር መመስረት ጨምሮ ዋና ዋና ተነሳሽነቶችን በዝርዝር ያስቀምጥም፣ የእነዚህን ተግባራት አፈጻጸም ግን አሁንም ወጥ ባልሆነ መንገድ ላይ ይገኛል። በመቶ ሺህ የሚቆጠሩ ሰላማዊ ሰዎች መፈናቀል፣ በምዕራብ ትግራይ እስካሁን እልባት ያላገኙ አለመግባባቶች መቀጠላቸውና በክልሉ ከኢፌዴሪ መከላከያ ሰራዊት ውጪ ሌሎች የታጠቁ ኃይሎች መኖር አሁንም ድረስ ምላሽ ከሚሹ ዋና ዋና ጉዳዮች መካከል ይጠቀሳሉ። የጋምቤላ ከተማ የፖሊስ አዛዥ መገደልና እየተባባሰ ያለው የክልሉ አለመረጋጋት። ባለፉት ተከታታይ ቀናት በጋምቤላ ክልል በተፈጸመ ጥቃት የጋምቤላ ከተማ ፖሊስ አዛዥን ጨምሮ ሌሎች ሰዎች መገደላቸውን የክልሉ ከፍተኛ ባለስልጣናት ለቢቢሲ ተናገሩ። ካለፉት ሳምንታት ወዲህ በዋና ከተማዋ ጋምቤላና በክልሉ የተለያዩ አካባቢዎች ውስጥ በሚፈጸሙ ጥቃቶች የተነሳ አለመረጋጋት መፈጠሩን ነዋሪዎች ገልጸዋል። የክልሉ ባለስልጣናትም ሆኑ ነዋሪዎች ማንነታቸውን በውል ያልገለጿቸው ታጣቂዎች በፈጸሟቸው ጥቃቶች የጸጥታ አባላትና ሰላማዊ ሰዎች መገደላቸውን እንዲሁም የነዋሪዎች የዕለት ተዕለት መደበኛ እንቅስቃሴ መስተጓጎሉ ቢቢሲ ያነጋገራቸው ነዋሪዎች ገልጸዋል። የክልሉ ዋና ከተማ የፖሊስ አዛዥ በፈጸማቸው ጥቃቶች ህይወታቸው ማለፉን የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡመድ እና ምክትላቸው ዶክተር ጋትሉአክ ሮን ለቢቢሲ አረጋግጧል። ይህንንም ተከትሎ በጋምቤላ ክልል ጋምቤላ ከተማ ረቡዕ ታህሳስ 8 2018 ዓ.ም ከረፋድ ጀምሮ ተኩስ ሲሰማ እንደነበረ ነዋሪዎች ምስክርነታቸውን ለቢቢሲ የሰጡ ሲሆን ሰዎች ላይም ጉዳት መድረሱን መስማታቸውን ገልጸዋል። የጋምቤላ ክልል አስተዳደር ረቡዕ ምሽት ባወጣው መግለጫ የክልሉ ህዝብ ሰላም እንቅፋት የሚነሷቸውና ግጭት የሰው ሞት የሚያስደስታቸው ያላቸው በስማቸው ያልጠቀሳቸው ኃይሎች ከሰሞኑ የጋምቤላ ከተማን ጨምሮ በሌሎች ወረዳዎች ትርምስ ፈጥረዋል በማለት የተከሰተውን ሁኔታ ገልጾታል። አክሎም እነዚህ ኃይሎች ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ የጸጥታ አካላትና አመራር ኢላማን በማድረግ የተለያዩ ሙከራዎች ማድረጋቸውን ገልጸዋል። መግለጫው የከተማዋ ፖሊስ አዛዥ ግድያን ባይጠቅስም የጸጥታ አካላትና አመራር በማለት በፖሊስ እና በአዛዡ ላይ የፈጸመው ግድያን አመላክቷል። ቢቢሲ ረቡዕ እኩለ ቀን ላይ ያነጋገራቸው የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ዝርዝር መረጃ ባይሰጡም ግድያውን አረጋግጧል። እንዲሁም አመሻሽ ላይ ቢቢሲ ያነጋገራቸው ምክትል ዶክተር ጋትሉአክ በፖሊስ አዛዡ ላይ ግድያ መፈጸሙንና ጥቃት ፈጻሚዎቹን ለመያዝ የጸጥታ ኃይሉ ክትትል እያደረገ መሆኑን አመላክተዋል። የዚሁ የከተማዋ ፖሊስ አዛዥ ግድያ ጋር በተያያዘ ድርጊት ፈጽመዋል በሚል የተጠረጠረው አንድ የፖሊስ ባልደረባ እንደሆነም ተናግሯል። በተፈጸመው ጥቃትም ተጠርጥረው በጥቆማ የመጡ ፖሊሶች ናቸው ያሉት ጋትሉአክ እስካሁን ድረስ በቁጥጥር ስር የዋለ አለመኖሩን ተናግሯል። ምክትል ርዕሰ መስተዳድሩ ጥቃት ፈጻሚዎች በቡድኑ መጥተው ነው ጥቃት ያደረሱ በማለት ከግጭቱና ከጥቃቱ ጋር በተያያዘ የሚጠረጠሩ የክልሉ የጸጥታ አካላትና አባላት የታጠቁ የጦር መሳሪያ እንዲያስረክቡ መደረጉንም አመላክቷል። በጋምቤላ ክልል የተከሰተው አለመረጋጋት ቀናትን ያስቆጠረ ሲሆን በሌላ ጥቃት አንድ የባንክ ስራ አስኪያጅ እንድትገደሉና በግድያው ተጠርጥሮ የተያዘ የፖሊስ ባልደረባ እንደሆነ ምክትል ርዕሰ መስተዳድሩ ተናግረዋል። የባንክ ስራ አስኪያጁ በተገደሉበት ዕለት ከአቦል ከተማ ወደ ጋምቤላ ከተማ ሲጓዝ የነበረ አንድ የወረዳው ፒኮክ መኪና የአምቡላንስ ላይም ጥቃት መፈጸሙ ገልጿል። በጥቃቱ ወደ 4 ሰዎች መገደላቸውን የገለጹ ሲሆን የቆሰሉም አሉ። ከዚያ በፊት መኪና ላይ ጥቃት ተፈጽሟል። መንገድ ላይም ወደ 3 መኪና ላይ ጥቃት ደርሷል ብሏል። በሁለት ተሽከርካሪዎች ላይ ጥቃት በመፈጸም የተጠረጠሩ 2 ሰዎችን በቁጥጥር ስር መዋላቸውን ገልጿል። የጋምቤላ ከተማ የፖሊስ አዛዥ ግድያ የተፈጸመው በክልሉ የተለያዩ አካባቢዎች ለቀናት የዘለቁ ጥቃቶች ከተፈጸሙና የባንክ ስራ አስኪያጅ ከተገደሉ ከቀናት በኋላ መሆኑን ተናግረዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ